ቤላታር የተባለ የሃንጋራዊ ፊልም ሜከር ታውቃላችሁ? ብዙዎቻችሁ ላታውቁ ትችላላችሁ፣ ግን ወደ ፊልም ምናምን የሚመቻችሁ አይነት ሰዎች ከሆናችሁ ፕሮባቢሊቲ ሰምታችሁ ታውቃላችሁ። እና በ700 አረፈ የሚባል ዜና ሰምቼ ነው። እና የሚመቸኝ ሰውዬ ነበረ። ብዙ ጊዜ በጣም ካወካያስ የምታውቁት ከሆነ ዳርክ የሆነ ሜላንኮሊክ የሆነ ዲፕሬስድ የሆነ ፊልም ይሰራል። ብላክ ኤንድ ዋይት በጣም ረጃጅም የሆኑ ፊልሞች፣ ከት የሌላቸው ፊልሞች በመስራት ይታወቃል። እንደ ዳሚኔሽን የሚል ፊልም የመጀመሪያ ፊልሙ ነው መሰለኝ ያን ከሰራ በኋላ ታዋቂ ሆነ። ከዛ ደግሞ ሳታን ታንጎ የሰይጣን ታንጎ እንደሚባል አይነት ልክ በጣም ረጅም የሆነ ፊልም ሰራ። የሆነ ስለ ነገሮች ስለመቀያየር ጊዜ ስለመቀያየር አይነት ነገር ያንን በመስራት ይታወቃል። ከዛ ደግሞ ቱሪንግ ሆርስ የሚል ፊልም አለው። በቃ በጣም ማለት ያልተለመደ ፊልም በመስራት ወይም ወደ አርት ሀውስ የተጠጋ ፊልም በመስራት ነው የሚታወቅ እና ዛሬ ያረፈዋሉ። በጣም የገረመኝ ብዙ ነገር አቺቭ አድርጓል እንደኔ እና በጣም ወዶ ደግሞ የሱን አይ ዩዝድ ቱ ቢ ኤ ፊልም ሜከር የሚል ዶክመንተሪ ያለው እና ቱሪንግ ሆርስ የሚለውን ፊልም ሲሰራው ከጀርባ ያለውን ነገር እየቀረጸ ነበር እና ሲኒማቶግራፈሮቹ፣ ሚውዚክ የሚሰሩት አክተሮቹ፣ ጸሐፊዎቹ ምናምን በጣም እንደ ፋሚሊ ናቸው። አንድ ፋሚሊ ነው የሚሰሩ እና ደስ የሚል ሰውዬ ነበር እና አሁን አረፈ ሲሉ በጣም ነው የገረመኝ። እና የሱን ፊልሞች የምትፈልጉ ከሆነ ቴሌግራም አካውንት ከላይ ያስቀምጥላችኋለሁ፣ እዛ ገብታችሁ ማግኘት ትችላላችሁ። ኮሜንት ላይ የምትፈልጉት ካለ ጠይቁኝ። እና ቤላታር ነፍስህን በአጸደ ገነት ያኑር። እና በዚሁ ደግሞ እንኳን አደረሳችሁ።